ሰላም ጤና ይስጥልኝ። የአንድ ዩቲዩብ ነው። አዳዲስና ሰበር መረጃዎች እንዲደርሷችሁ ቻናሉን ላይክ እና ሰብስክራይብ እያደረጋችሁ አብራችሁ ቆዩ። ሰላም ውድ የዩቲዩብ ቤተሰቦች፣ ሰበርና አዳዲስ መረጃዎች ተሰምተዋል። ከመረጃዎች ጋር አብራችሁ ይቆዩ። ተፈጸመ። አርሰናል ከ22 ዓመት በኋላ የዋንጫ ባለቤት ሆነ። በዓለም ዙሪያ ላላችሁ የአርሰናል ደጋፊዎች እንኳን ደስ አላችሁ። የ2025-2026 ሲዝን የእንግሊዝ ፕሪምየር ሊግ በደማቅ የመዝጊያ ድባብ ተጠናቀቀ። በውድድር ዓመቱ የተለያዩ ክስተቶች ተስተናግደው የመዝጊያ መርሃ ግብሩ ዛሬ ማታ በድምቀት ተከናውኗል። አርሰናል ከሁለት አስርተ ዓመታት በኋላ የፕሪምየር ሊጉን ዋንጫ አንስቷል። በመላው ዓለም የሚገኙ የክለቡ ደጋፊዎችም ድሉን በድምቀት አክብረውታል። ፔፔ ጋርዲዮላ ማንቸስተር ሲቲን በክብር ተሰናብቷል። የማንቸስተር ዩናይትዱ ብሩኖ ፈርናንዴስ የዓመቱ ምርጥ አሲስታንት ሆኖ ተመርጧል። የማንቸስተር ሲቲ አሰልጣኝ የነበረው ፔፔ ጋርዲዮላ መንገድ ላይ ስታገኙ ሳታክፉ እንዳታልፉ ያለበት ንግግር ደግሞ የክለቡ ደጋፊዎችን በእንባ ያራጨ ሆኗል። የዩናይትዱ ብሩኖ ፈርናንዴስ በበኩሉ በነ ቴሪ ኦኖሪ ተይዞ የነበረውን ሪከርድ ሰብሯል። 21 የሚሆኑ ኳሶችን ለጎል አመቻችቶ በማቀበል የዓመቱ ምርጥ አሲስታንት ተብሏል። ማንቸስተር ሲቲ በመጨረሻው ጨዋታም ሲሸነፍ ቶተናም በሊጉ ከመውረድ ተርፏል። ማንቸስተር ዩናይትድ ለአሰልጣኙ ማይክል ካሪክ ተጨማሪ 1 ዓመት ውል አስፈርሞታል። በርንሌይና ወልቭስ ደግሞ ወደ ታችኛው ዲቪዚዮን ወርደዋል። በመላው ዓለም የምትገኙ የአርሰናል ደጋፊዎች በድጋሜ እንኳን ደስ አላችሁ ለማለት እወዳለሁ።